ሰላም እንዴት ናችሁ? ውድ የስፖርት ቻናል ቤተሰቦቻችን የሰዓቱን ምሽት የተሰሙ የዓለም ዋንጫ የማጣሪያ ጨዋታዎችን በተመለከተ መረጃውን ይዘንላችኋል። አብራችሁን ቆዩ። ምሽት ላይ በርካታ የዓለም ዋንጫ የማጣሪያ ጨዋታ ተደርገዋል። እንግሊዝ፣ ቤልጅየም እንደዚሁም ደግሞ የአሜሪካም እንደዚሁ ማለፋቸውን አረጋግጠዋል። ስለነሱ መረጃው የዛሬ ምሽቱ የዓለም ዋንጫ የጥሎ ማለፍ ተጠባቂ ጨዋታዎች ተደርገው ነበር። ከነዛ መካከል እናንተ የጠበቃችሁትን አገኛችሁት? እንዴት አያችሁት? ከእናንተ ኮሜንት አድርጉልን። ነገር ግን በምሽት በነበረው የጥሎ ማለፍ ጨዋታ ሴኔጋል በቤልጅየም 3-2 ተሸንፋለች። በጭማሪ ሰዓት ላይ ነው እንግዲህ የተሸነፈችው። አሳዛኝ ሽንፈት ነው ለሴኔጋል። ሌላው የአሜሪካና የቦስኒያ ጨዋታ ነበር። ይህም ጨዋታ በአሜሪካ 2-0 አሸናፊነት ተጠናቋል። ያው ይሄ ትንሽ ውጥረት የበዛበት ጨዋታ ነበር። አሜሪካ ላይ ጫና በዝቶ ነበር። ነገር ግን አሜሪካ አዘጋጇ ሀገር ይህንን ጥሎ ማለፍ ምርጥ 16 ተቀላቅላለች ማለት ነው፣ ቦስኒያን በማሸነፍ። ሌላው የእንግሊዝና የዲሞክራቲክ ሪፐብሊክ ኮንጎ ድንቅ ብቃት የታየበት ጨዋታ ነበር። ይሄም እጅግ ተጠባቂ ጨዋታ ነበረ፣ ምክንያቱም ዲሞክራቲኮችም እጅግ ድንቅ ነበሩ። ነገር ግን በእንግሊዝ በሃሪኬን ከፍተኛ አስተዋጽኦ 2-1 በማሸነፍ እንግሊዝ ወደ ምርጥ 16 ተቀላቅላለች። ምሽት ላይ እንግዲህ 3 ክለቦች 3 ብሔራዊ ቡድኖች ተቀላቅለዋል ማለት ነው። ምርጥ 16ቱን ቤልጅየም፣ አሜሪካና እንደዚሁም ደግሞ እንግሊዝ ምርጥ ብቃታቸውን አሳይተው ተቀላቅለዋል። እናንተ ጨዋታውን እንዴት አገኛችሁ?